ያንን የአብርሃም ይስሐቅ ያዕቆብን አምላክ አንድ ነው ብለህ በማምለክ ላይ ያው እንዳልኩ ብዙ ማቴሪያል አለ። በጥልቀት ማወቅ መገንዘብ ይጠይቃል። እንደዚህ አይነት ነገር እርግጠኛ ሆኖ መናገር። ሌላም በትልቁ ግን እኔ የሚያሳምነኝ እንዳልኩ ሌላው ምንድን ነው ደቀ መዛሙርቱ ሐዋርያቶች በይበልጥ ዮሐንስ የጻፈው ጽሑፍ ነው ለእኔ በጣም ከባድ። ምክንያቱም ልክ እንደ ሁሉም ነቢያቶች እጅግ በጣም ብዙ ነገር ጽፏል። እግሩ ስር ሆኖ ሲማር የነበረ በኋላም ከሱ ማድረግ በኋላ ሲጽፍ የነበረ ነው እና እሱ በዛ ልክ እግዚአብሔር ይቀርበው የነበረ ብዙ መልእክት የሚነግረው የነበረ ሐዋርያ ነው እና በወቅቱ የነበረው የበለጠ ያስረዳኛል። አሁን እነሱ ሐዋርያቶች መመስከራቸው የእሱን አምላክነት ለእኔ ትልቅ ምልክት ነው። እነኛ ማጣቀሻ ናቸው ቀደም ያልኩ። ሐዋርያቶቹ ግን በቀጥታ ሌሎች መልእክት የሚነገራቸው ስለነበረ ኢየሱስ ክርስቶስ አምላክ ካልነበረ ለእነሱ የሚነገራቸው ነበር። ለምሳሌ እንዳልኩ ዮሐንስ አሁንና ገና የሚቀጥለውን ጭምር በደንብ አድርጎ ቁልጭ አድርጎ ጽፏል። እጅግ በጣም ረቂቅ የሆነ ትንቢት ጽፏል እና እዚህ ውስጥ አይ የምታመልኩት ሰው ነው፣ መልእክተኛ ነው፣ ነቢይ ነው እንጂ አምላክ አይደለም ብሎ ይጽፍልን ነበር። በትክክል ሌሎች ነገሮችን እንዳናደር ዮሐንስ ራዕይ ምዕራፍ 13 ሙሉ ማለት ይቻላል ስለ 666 ቁጥሩን ሳይቀር እንዴት ወሰጣለብን ሳይቀር ጽፎልናል። ልክ እንደዚህ ይጽፍልን ነበር ነው። እኔ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ምን ትላለህ? ወይም ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ቃል በቃል አምላክ እንዳለው ይናገራል። ለአምላክ አምላክ ሊኖረው አይችልም መቼም ይባላል። ቃል በቃ ኢየሱስ ክርስቶስ አምላክ እንዳለው ራሱ አስተምሯል። አሳየኝ፣ ወደ አምላኬ ወደ አምላካቸው አድርጋለሁ እያለ ኢየሱስ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ሁለቱም ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አምላክ አለው እያልኩ ነው። ሐዋርያቶች አምላክ አለው፣ የኢየሱስ ክርስቶስ አምላክ ይባረክ ይላል። ያርና አምላክ እንዳለው ይናገራል። ነብይነቱን ላልከው ልክ እንዲሁ ዮሐንስ ወንጌል ላይ በጣም በርካታ ቦታ ላይ በኢየሱስ ክርስቶስ ስራ ያዩ ሰዎች የመሰከሩ ሰዎች ነብይ እንደሆነ መስክረዋል። ይሄንን ዮሐንስ በደንብ አድርጎ አስቀምጦታል። አንዲትም ተቃውሞ አላቀረበም ዮሐንስ። ነገር ግን ነብይ ነው በማለታቸው ተሳስተዋል እነዚህ ሰዎች አላለም። አይኑን ያበራለት ሰው ተአምር እዛ ዮሐንስ ነው። አይኑንም ኢየሱስ ክርስቶስ ያበራለትን ሰው ማን ነው ትላለህ ስለ እርሱ ተብሎ በተጠየቀ ጊዜ እርሱማ ነብይ ነው አለም ብሎ አስቀምጧል፣ መስክሯል ዮሐንስ። ልክ እንዲሁ ሌላ ቦታ ላይ ሙታንን ባስነሳ ጊዜ ለሰውም እንዲህ አይነት ክብር የሰጠ ወይም ደግሞ ለእግዚአብሔር የላከው ነብይ እያለ ሁሉ ተገልጿል። እዚያ ማሳየት ይችላለሁ። እነዚህም ቦታዎች ሙታንን ማስነሳቱን አስመልክቶ የነብይነት ማረጋገጫዎች እንደሆኑ ተቀምጠዋል። ወደ ዓለም ይመጣል የተባለው ነብይ ይሄም ነው አሉን እያለ ይህን ሁሉ አስቀምጦታል። የህዝቡ ሁሉ ምስክር ተቀምጧል። ይህ ነው እና አምላክ እንዳለው በጣም ጥሩ ነው ተነጋገር ነው። እኔም ብዙ እንዳነብ ጥሩ በር ከፍተህልኛል። ምክንያቱም በጣም ብዙ በትክክል ነው ብዙ የማውቀው ነገር የለም። ነገር ግን የበለጠ እንዳውቅ እንደገና እንድመረምር አሳይተኛል። በጣም ነው የማመሰግነው። ጥያቄ ሁለት ጥያቄዎች ናቸው። አንደኛው ጥያቄ የነቢዩ መሐመድ መምጣት እንደ ኢየሱስ እና እንደ ሌሎች ነቢያቶች ቀድሞ መምጣታቸው ተጽፏል ወይ ለማወቅ ነው። የማውቀው ነገር የለም። ሁለተኛው ጥያቄ ነቢያቶች ያው ቁርአንም መጽሐፍ ቅዱስም ናቸው የሚቀበላቸው ነቢያቶች በሙሉ በአመጣጣቸው ብዙ በኃይል አይጠቀሙም። በነቢዩ መሐመድ ጊዜ ግን ከሌሎቹ በተለየ የኃይል እርምጃ ይበዛል እና ብዙ ጊዜ ጦርነት ውስጥ ይሳተፋሉ እና ሃይማኖትስ እንዴት ነው? በኃይል በሌሎች ነቢያቶች የታየው በሳቸው አልታየም። ይሄ ለምንድን ነው የሆነው? በዚህስ እስከ መቼ ሊቀጥል ይችላል? አሁንም እንዳልኩ በቅርብ ጊዜ ነው እኔ እንትኑ አልነበረኝ። በቅርብ ጊዜ በምሰማው ነው የተረዳሁት።
ትንሽ ከበድ የሚል ነገር አለ። እስኪ ስለሱ ማብራሪያ ስጠኝ። በይበልጥ የቱ ነው ከባዱ? ወደፊትም የሆነ እንደዚህ አይነት ሰላም ብዙ የሌለው አይነት ነገር የሚመስል እንደዚህ አይነት ግጭቶችን የሚቀበል በዚህም መንገድ መቀጠል የሚፈልግ አይነት እድምታ ያለው ነው የሚሉ ስላሉ ከዚህ አንጻር እስኪ ነው አምላክ አላህ ስብሐነሁ ወተዓላ ላለፉት ነቢያቶች ሁሉ የሚገርማችሁ ለአንድ ነቢይ እንኳን አልቀረም ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ይዞባቸው እንደነበር ቃል በቃል ይነግረናል። በሱራ አሊ ዕምራን ላይ ወኢዝ አኸዘ አላሁ ሚሳቀ ነቢይነ ይላል። ከነቢያቶችም ቃል ኪዳንን በያዝኩን ጊዜ ስላንተ ይላቸዋል። አንድ ነቢይ የለም ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተያዘበት ቢሆን እንጂ ለማ አተይቱኩም ሚን ኪታቢን ወሒክማ ثመ ጃአኩም ረሱሉን ሙሰዲቁን ሊማ መዐኩም ለቱእሚኑነ ቢሂ ወለተንሱሩነህ ቃለ አአቅረርቱም ወአኸዝቱም ዐላ ዛሊኩም ይስሪ ቃሉ አቅረርና ቃለ ፈሽሀዱ ወአነ መዐኩም ሚነ ሻሂዲን ፈመን ተወላ በዕደ ዛሊከ ፈኡላኢከ ሁሙል ፋሲቁን። አላህ በሱራ አሊ ዕምራን ላይ ቃል በቃል ያለፉት ነቢያቶች ሁሉ ብሎ ይገልጻል። የመጀመሪያው ነቢይ ጀምረህ እንግዲህ ያዝ ሁሉም። የመጀመሪያው ነቢይ ማን ነው? አደም ሁሉ ያውቃል ወደፊት ለመጨረሻው ዘመን የሚያስነሳው መልእክተኛና ነቢይ እንዳለው ቸዋል። ከእነርሱም ከነቢያቶችም ጋር አንድ አይነት ትምህርትን ይዞ የሚመጣ የቀደምት ነቢያትን ትምህርት ለመጨረሻው ዘመን የሚያስተምር ነቢይ ይመጣል ተብሎ ለማ አተይቱኩም ሚን ኪታቢን ወሒክማ ይላቸዋል። ከሰጠኋችሁ መጽሐፍና ጥበብም ጋር ثመ ጃአኩም ረሱሉን ሙሰዲቁን ሊማ መዐኩም ከዚያም ከእናንተ ጋር ያለውን ትምህርት የሚያረጋግጥ የሆነ መልእክተኛ በሚመጣ ጊዜ እያለ ነግሯቸዋል። የቀደምት ነቢያትን ትምህርት ይዘውላቸው ነው የመጡት። የአብርሃም የኢስሐቅ የያዕቁብ ትምህርት አለ በዚህ በቁርአን በተሰጡት ውስጥ እንዳለ። አብርሃም ምን አስተማረ? የአብርሃም ምዕራፍ የሚል አለ በቁርአን ላይ። አብርሃም ምን አስተማረ የሚለው እዚያ ላይ ቁጭ ተደርጎላቸዋል። የኢስሐቅ የያዕቁብ ትምህርት ምን ነበር የሚለው ተቀምጦላቸዋል። ቻላርም ያን ይዘው ነው የመጡት ነቢያችን ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በሱረቱል በቀራ ላይ አብርሃም እና ኢስማኤል መካ ላይ ካዕባን በሰሩ ጊዜ እዚያ ላይ ጸሎት አድርገው ነበር። ያም ጸሎት ምንድን ነው? አምላካችን አላህ ሆይ ከዚች ሀገር ከመካ ማለት ነው ለሰው ዘር አንድ መልእክተኛን እና ነቢይን አስነሳ ብለው ጸሎት አድርገው ነበር። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን አልበይት ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም ረበና ወበዐት ፊህም ረሱላን ሚንሁም አሉ። አብርሃም እና ኢስማዒል ምን አሉ? ጌታችን አላህ ሆይ ከነዚህ ሰዎች አንድ መልእክተኛ ለሰዎች አስነሳ ብለው ለመኑት። ስለ ነቢ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት ነው። ቀጥታ እነሱ ዱዓ እያደረጉ ነው። ገና እዚያ ጋር ወበዐት ፊህም ረሱላን የትሉ ዐለይሂም አያቲክ የአንተን አናቅጽ ለትውልድ የሚያነብ ይሆናል። ወዩዐሊሙሁም ልኪታበ ወልሒክማ መጽሐፍንና ጥበብን ለሰው ዘር የሚያስተምር ወዩዘኪህም ከኃጢአታቸውም የሚያነጻቸው የሆነ ነቢይ ኢነከ አንተ ልዓሊሙ ልሐኪም አንተ አዋቂና ጥበበኛ የሆንክ ጌታ ነህና አሉ። ያቸው ታዲያ በእርሳቸው ላይ እንደፈጸመው የት ይገኛል? ይሄ የተናገረው በሱረቱል በቀራ ላይ ነው። የመጀመሪያው ሁለተኛው ምዕራፍ ላይ ሱረቱል ጁምዓ ላይ በእርሳቸው ላይ እንደፈጸመው ሁለተኛው አንቀጽ ሱረቱል ጁምዓ ላይ ይናገራል። ሁወ ለዚ በዐሰ ፊል ኡምይይነ ረሱላን ሚንሁም የትሉ ዐለይሂም አያቲህ ወዩዘኪህም ወዩዐሊሙሁም ልኪታበ ወልሒክማ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ቀጥታ ቃል በቃል አብርሃምና ኢስማኤል ያደረጉትን ጸሎት ሱረቱል ጁምዓ ላይ በአንተ ላይ ፈጸምኩ እያለ ቃል በቃል እርሳቸውን ይገልጽበታል። ሁለተኛ መሲሁ በሱረት ሶፍ ላይ ቁጥር 6 ላይ መሲሁ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢት እንደተናገረ ከነስማቸው አንስቶ ወደፊት ከኔ በኋላ የሚመጣው መልእክተኛ አንድ መልእክተኛ ብሎ ገልጿቸዋል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ። ከእኔ በፊት ያለውን የሙሴን መጽሐፍ ኦሪትን የማረጋግጥ የማልክድ ከእኔ በኋላ የሚመጣውን መልእክተኛ ነቢይ ደግሞ የማበስራችሁ ስሙም አሕመድ ወይንም ሙሐመድ ተብሎ ይጠራላችኋል ብሎ ገለጻቸው። ስለዚህ ትንቢት ተናግረውላቸዋል። ወደፊት ከእኔ በኋላ የሚመጣው መልእክተኛ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በመጡ ጊዜ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ ብለው ተናገሩ። እኔ የአባቴ የአብርሃም የጸሎቱ ውጤትና የወንድሜ መሲሁ ብስራት ነኝ አሉ። አያችሁ፣ ቀድሞ የዱዓ ውጤት ነኝ አብርሃም ያሉት ቅድም ያልኳቸው ዱዓ ሱረቱል በቀራ ላይ የወንድሜ መሲሁ ብስራት ነኝ አሉ። የማርያም ልጅ ብስራት ነኝ።
ከእኔ በኋላ የሚመጣው ነቢይ ስሙ አሕመድ ሙሐመድ የሚባል ይመጣላቸዋል ብሎ ተናግሮ ነበር። ይህ ወንድሜ መሲሁ ብስራት ነኝ ያለው